የብርቱካን የመጨረሻዋ ቃል ያ ነበር። ያረከስኩት ልጅ የተፈራ አይደለም። እንዴት መጣች? አድራሻስ ማን ሰጣት? እንጃ ምን አውቃለሁ። እሱ ባለው ነው የነገራት። እሱ ባለው አያደርገውም። እኔና ሙና ያለንን ነገር እያወቀ በፍጹም አያደርገውም። አድርጎታል። ሰዎች እንዲህ ሲሉ መስማት ከባድ ነው። በአንተ ላይ ምንም አይነት ጥርጣሬ እንዲኖር አልፈልግም። የፈለከውን የሕክምና ምርመራ እንድናደርግ ዝግጁ ነኝ። ሆዴ ውስጥ ያለው ልጅ የስምዖን ነው ተብሎ ዓለም እንዲያውቅልኝ እፈልጋለሁ። ሜርሰንት ውስጧን መርሳቷን አሁን ራሄል ነገረች። አንቺ የዛን ጊዜ የት ነበርሽ? አይ እኔማ ያኔ እንደው ትንሽ ጸበል ምናምን ብዬ ሄጄ ስመጣ እንዲሆን አገኘኋት። እኔ ፈርቻለሁ። ያሰብነው ነገር በሙሉ መስመር እየሳተ ነው። እንዴት መጣች? አድራሻስ ማን ሰጣት? እንጃ ምን አውቃለሁ። እሱ ባለው ነው የነገራት። እሱ ባለው አያደርገውም። እኔና ሙና ያለንን ነገር እያወቀ በፍጹም አያደርገውም። አድርጎታል። ምክንያቱም ሙና ለራሄል እሱ ባለውን የጠራኝ ስትል ሰምቻታለሁ። ራሄል ይሄን አደረገች? ሙና ለራሄል ሁሉን ነገር ልትነግራት ነው የመጣችው። እኔ ራሄልን ፎቅ ላይ ጠርቼ እባክሽን ሙናን አስውጫት፣ የብርቱካንን አሟሟት ምንም ነገር ሳላስቀር እኔ እነግርሻለሁ ብዬ አልኳት። እሷ ግን አይሆንም፣ በፍጹም ሙናን አላስወጣት። ያለውን ነገር አንቺም ተናገሪ፣ ሙናም ትናገራለች። ተፈራ ሲመጣ ጭራሽ ራት ላይ ቁጭ ብለን ያለውን ነገር እንነጋገራለን አለች። ሆን ብላ ነው ራሄል ይህን እያደረገች ያለችው። ጭራሽ እኮ ቤት ራት ጋብዛታለች። በጀርባዬ ራሄል በጀርባዬ ይህንን ታደርጋለች። እኔ እህት የለኝም ብዬ እየነገርኳት እሷ እኔን ለማዋረድና ለማውረድ ጭራሽ ቤት አምጥታ ትጋብዛታለች። እሺ ቆይ ተፈራ፣ አሁን ተረጋጋ። እሺ ቆይ እቤት ስትሄድ ምን ልታደርግ ነው? ሙና ለራሄል ሁሉን ነገር ብትነግራትስ? ምንም አትናገርም። ራሄል ጋዜጠኝነቷን ቤቴ ላይ ልታስመሰክር ከፈለገች ዋጋዋን ታገኛለች። በእኔ ላይ በራሴ ቤት ውስጥ የሚሸረብን ሴራ በፍጹም አልታገስም። ማታ ራት ላይ እኔን ልታስጨንቀኝ አቅዳ ከሆነ እራቱ የማንጉሮሮ ላይ እንደሚታነቅ እናያለን። ራሄል ይህንን በጀርባ ያደረገችውን ክህደት ምን ያህል ዋጋ እንደሚያስከፍላት ታያለሽ። ስምዖን ወይ እሱ ቤት ዛሬ አውርቶኝ ነበር። እሱ ቤት ደግሞ ስለምን አወራሽ? ምን የተለየ ነገር አወራሽ ወይስ ስለ ሰሞኑ ኳስ ነው አወራሽ? አረ ስለ ኳስ አይደለም፣ መርዶ ይዞ ነው የመጣው። ከዛች ማርታ ጋር ትዳራችንን ለማፍረስ ቤታችንን ለመበጥበጥ እያሴሩልክ ነው። ማርታ ደግሞ ምን አለች? እንዴ ከኔ ተለይታ በቃ ሰላም አግኝታ መኖር አቃታት እንዴ? ስምዖንዬ፣ አረ የሚዘገንን ነው። ጠቅላላ የምታወራቸው ጠቅላላ ውሸት። ስምዖን ማን ነው ልጅ መውለድ አይችልም እያለች ለጎረቤቶቹ ሁሉ ነው የምታወራው አሉ። ማን ነው ልጅ መውለድ አይችልም የሐኪም ማስረጃ አለኝ እያለች ታወራለች እንዴ? እሺ ሆድሽ ውስጥ ያለው ታዲያ ምንድነው? እኔም እሱን ነው የምለው።
ማርታ ለአመታት የራሷን ድክመት እኔ ላይ ስትላከክ ኖራለች። አሁን ደግሞ ቀድመሽ አንቺ ስላረገዝሽ የተንኮል ካባዋ ስለተገፈፈባት የምታደርገው እኮ አታ። እኔም የነገርኳት ይሄንኑ ነው። በሆዴ ያለው የስሞል ደም እንደሆነ አፋፋን ብዬ ነው የላኳት። ግን ስሞንዬ እኔ የምፈልገው አንተ እንድትተማመንብኝ ብቻ ነው። ቅድስቴ ምን እያልሽ ነው? ሰዎች እንዲህ ሲሉ መስማት ከባድ ነው። በአንተ ላይ ምንም አይነት ጥርጣሬ እንዲኖር አልፈልግም። ስሞንዬ የፈለከውን የሕክምና ምርመራ እንድናደርግ ዝግጁ ነኝ። ሆዴ ውስጥ ያለው ልጅ የስሞን ነው ተብሎ ዓለም እንዲያውቅልኝ እፈልጋለሁ። ምንም አይነት ጥርጣሬ እንዲኖር አልፈልግም። ቅድስት እኔ ካንቺ በላይ ማንን አምናለሁ? ማርታ የፈለገችውን ወረቀት ይዛ ብትመጣ ዓለም ሁሉ ቢጮህ እኔ ማምነው አይነሽ ነው። እውነት ወንድ ምንም ቢሆን ከኔ በላይ አታምነው? ማንን? እኔና አንቺ አብረን በመሆናችን ብዙ ሰዎች ደስተኛ አይደሉም። እሱ በራሱ የማርታ ውሸት መጠቀሚያ መሆኑ በጣም ያሳዝነኛል። ልመርመረው ብል እንኳን ለማርታ ውሸት እውቅና መስጠት ይሆንብኛል። ምርመራ ያስፈልገኝ። ማርታ ማስረጃውን ይዛ እዚህ ቤት ልትመጣ ትችላለች። የዛኔ ሰዎችም ሊሰበሰቡ ይችላሉ። የዛኔ አንተ ምን ትላለህ? የኔ ወንድነት የሚረጋገጠው በሐኪም ወረቀት አይደለም። በአንቺ በመመረጤና የልጅ አባት መሆኔ ብቻ በቂ ነው። ማን ብባልም ባልባልም ለውጥ የለውም። ዋናው ነገር እኔና አንቺ ልጃችንን ካወቅን በቂ ነው። እውነት ትተማመንብኛለህ? ከምንም በላይ አንቺ የኔ ቅድስት ነሽ። ለአንቺ ያለኝ ፍቅር በማርታ ቂም የሚቀለበስ አይደለም። እንደውም ማርታ ይሄን ውሸት ይዛ ስትመጣ እኔ ጋር የነበራትን ጥቂት ክብር ነው የምታጣው። አንቺና ልጄን ለመጠበቅ ማንኛውንም ዋጋ ከፍላለሁ። ካንተ ይሄን ነገር በመስማቴ ምን ያህል እድለኛ ነኝ። እሱ በስሞን ይሄን ቢሰማ ልቡ ይሰበራል ብሎኝ ነበር። አሁን ግን ማርታም ሆነች ማንንም ቢሰማ ግድ የለኝም። አይሰበርም፣ ስምዖን አይሰበርም። ይልቅ ነገሮችን እናረጋጋ። ማርታ ምንም ብትል እኛ ሰላማዊ ጊዜ እናሳለን። ማርታ የፈለገችውን ትበል፣ ምንም አታመጣም። እኛ እውነታውን እስካወቅን ድረስ ምንም መጨነቅ የለብን። ራሄል ምነው ዝም አልሽ? ምን ልበል? የብርቱካን የመጨረሻዋ ቃል ያ ነበር። ያረከስኩት ልጅ የተፈራ አይደለም። የተፈራ ካልሆነ ታዲያ የማን ሊሆን ነው? ታዲያ የማን ነው? ምን ማለት ነው? የኔ አባት የታረቀኝ? አይሆንም። ራሄል ቤርሳ እንዴ! ምን ጉድ ነው? ራሄል ስለ የትኛው አባት ነው የምታወሪው? ታረቀኝ ማን ነው? የኔ አባት በፍጹም
ቤርሳ ምን ነው ደስ ያለሽ ትመስያለሽ? አስታውሽ? ምንም የለም። ትምህርት ቤቱ ማንንም አላስታወስኩም። ወንድሜም ነበር፣ እሱ ነው ትምህርት ቤት ያደረሰኝ። ግን ምንም ሳልማር ማንንም ሳላውቅ ነው የመጣሁት። አይዞሽ፣ ታስታውሻለሽ። ይልቅ ሰው ላስተዋውቅሽ። ማናት? እንግዳ ናት? እሷ አክስትሽ ሙና ናት፣ የተፈራሃት አክስትሽ? ቤርሳ ቤርሳዬ፣ የኔ እናት ቤርሳዬ፣ የኔ ልጅ ቤርሳ፣ ቤርሳ እያደግሽልኝ የኔ ልጅ አፈር ልብላልሽ። አወቅሽኝ ቤርሳዬ፣ ቤርሳዬ አላወቅሽኝም? ቤርሳ ራሄል፣ ቤሩት እያለሁ እኮ ፎቶሽን አቅርቤ ነበር የምተኛው። ቤርሳዬ አስታወሽኝ? ራሄል ምን እያለችኝ ነው? አባዬ እኮ እህት እንደሌለው ነው የነገረኝ። ደግሞ እኔ ይህችን ሴት አላውቃትም። ራሄል ምንድን ነው? ምን እያለች ነው? ቤርሳዬ አታስታውሽኝም? ቤርሳ ስትወለጅ እኮ መጀመሪያ ያቀፍኩሽ እኔ ነኝ፣ እኔ ልጅ። ቤርሳዬ ታስታውሽኛለሽ እኮ። አሁን እኮ በቅርብ ተገናኝተን ነበር። እንዴት አታስታውሽኝም? ቤርሳ አንድ አክስትሽ እኮ እኔ ነኝ። ሙና፣ ቤርሳዬ ቤርሳ ምንም የምታስታውሰው ነገር የለም። ትውስቷን በሙሉ አታለች። ስለ እናቷም ሆነ ስለ አንቺ ምንም አታስታውስ። ተፈራ የነገራትን ብቻ ነው የምታስታውሰው። ይቺ ጉዳውንም አለች እንዴ? ዘወትር ሐሙስ በቡቡሹ ድራማ። ልትፈታ እኮ ነው። ይህንን ሁሉ አመት ያጣውን ነፃነት ልታገኝ ነው። የኔ ነፃነት እዚህ ነው። ቤቴም ህይወቴም እዚህ ክፍል ውስጥ ነው። ፈጽሞ መፈታት አልፈልግም። ደስታን አገኘሁት። ምን? የት? ከዚህ እስር ቤት ሄደሽ ነበር? አልሄድኩም። ደስታ ተፈቷል። ደስታ ራሷን መከላከል የማትችለው ያቺ 12 ዓመታት ትዝታ የለችም። አባታችሁ ተፈታ እንዴ? አባታችሁ አትበይ። ገንዘቤን ማዘር ትንሽ ብቻ ታገሱ። እኔ ብቻዬን ተቆራምቼ አንተ ከልጆች ጋር በሰላም ልትኖር አይሆንም። ልጆቼን ማግኘት እፈልጋለሁ አልማዝ። ነግሬሻለሁ አልማዝ። በምንም ማስፈል ልጆቼን ማግኘት እፈልጋለሁ አልማዝ። እኔ የምለው ሎሚ፣ ሙናን እኮ ቅድም በደንብ ሰላም አላልሻትም። እስኪ ሰላም በያት። ሙናዬ
የኔ እህት እንዴት ነሽልኝ? ደህና ነሽ? ቅድም እኮ በድንጋጤ በህልሜ ነው ወይስ በእውኔ እያልኩኝ እንኳን መጣሽ። ሎሚ ምንድን ነው የምትጮሂው? ቅድም እኮ ያወጣሽው የድንጋጤ ድምፅ ነበር። ደስ ብሎኝ እኮ ነው። ድንገት ሳያት ልቤ ሊቆም ምንም አልቀረውም። የኔ እናት ሙናዬ እኮ ካለችበት ቤይሩት ድረስ ሄጄ ባመጣት ደስ ይለኝ ነበር። እሷ ማለት ለቤቱ ፋና ነች። ጋሼ ራሱ ቢሰማ በደስታ ነበር የሚያብደው። ሎሚ እስካሁን እዚህ ቤት አለሽ እንዴ? ግን ቅድም የጮሹ በድንጋጤ ነበር። ደግሞ ተፈራ ሲያይሽ ደስ ይለዋል ስትይ ትንሽ አታፍሪም? ወይ ሙናዬ፣ ተፈራ እኮ ወንድምሽ ነው። ደሞ ነሽ። ደግሞ እንዴት እንደሚወድሽ እንደው ሰው ሲጠይቀው እኔ እህት የለኝም ምናምን ይላል እንጂ ማታ ማታ ፎቶአችሁን እያየ እንደው በሐዘን ነው ቁጭ ብሎ የሚያነባ። እንደው ሲያሳዝን። ይሄን እኮ ትልቅ የምስራች ለሰፈር ሰው ለማብሰር ብዬ እኮ ነው እለለለ ያልኩት። ሎሚ እሷን ታውቂያታለሽ? ራሄል አክስትሽ ናት አለችኝ። እውነት ነው? አዎ ከአክስትም አክስት። እንዴት ያለች መሰለችሽ? እንዴት ያለች አክስት መሰለችሽ? እሷ ማለት አንቺን እኮ በጀርባው አዝላ ነው ያሳደገችሽ። ትዝ አይልሽም? ያኔ ትንሽ ልጅ ነሽ። እሷ ማለት እኮ ለአንቺ ብቻ ሳይሆን ለቤቱ ሁሉ ኩራት ነች። ሎሚ ከአንቺ አንደበት ይሄን መስማቴ በጣም ይገርማል። ቤርሰን ትውስታዋን መርሳቷን አሁን ራሄል ነገረች። አንቺ የዛን ጊዜ የት ነበርሽ? አይ እኔማ ያኔ እንደው ትንሽ ጸበል ምናምን ብዬ ሄጄ ስመጣ እንዲሆን አገኘኋት። ሎሚ ስመጣ እኮ አንቺ ነሽ በር የከፈትሽልኝ። የኔ ነገር አዎ እኔ ነኝ። የኔ እናት እንደው አታሳዝንም? ይቺ አንድ ልጃችን እንዲሆና ስትመጣ አይገርምም? ወይ ወድቃ ይሆናል። አረ ተፈራ ሞተር ልታስነሳ ነው። ተይኝ። ዝም ማለታችን አትጩ። ምን ያስጨውሃል? አሁን መጮህ ምንም አይጠቅምም። ሙናዛ ሳሎን ቤት ቁጭ ብላ የድሮውን ነገር ለራሄል እየተረከችላት ነው። ራሄልም ቁጭ ብላ ወሬውን እየቀሰመች ነው። ያን የሆነውን ነገር ሙናም በከፊል ታውቀዋለች። ይሄ ነገር ከተደረሰብን የት ነው መድረሻችን? ያኔ ነገሩን ሁሉ እንዳልነበር አድርገን የዘጋ ነው ለሁላችንም ሰላም ተብሎ ነው። አሁን ግን ሙና መታ ያንን የቆየ አመድ ብታቦከው መጀመሪያ የሚናገው የኛ ህይወት ነው። ራሄል ደግሞ የሆነ ነገር እያሰላሰለች እንደሆነ አውቃለሁ። ታዲያ ምን እናድርግ? አሁን ቤት ብገባ ሙናና ራሄል ፊት ለፊት ነው የሚጠብቁኝ። እባክህ ተፈራ የሆነ ነገር ፍጠር። ያቺ
ሴት አፏን አዘጋልኝ። አሁን ቀጥታ ቤት አንገባም። መጀመሪያ ራሳችንን ማረጋጋት አለብን። ሙናን ፊት ለፊት መጋፈጥ ማለት እሳት ውስጥ መግባት ማለት ነው። ራሄል ራት ላይ እኔን ልትጋፈጠኝ አስባ ከሆነ እኛ ቀድመን ጨዋታውን እንቀይረዋለን። እንዴት? ምን ልናደርግ እንችላለን? ሙና የምትለውን ነገር ሁሉ ራሄል እንዳታምናት እናደርጋለን። ለራሄል ምን እንላታለን መሰለሽ? እቺ ሴት የአእምሮ በሽተኛ ናት። ለዚህ ነው ሀገር ጥላ የጠፋችው። አሁን ደግሞ የመጣችው እኛን ለማበጣበጥ ነው እንላታለን። ያንን ያለፈ ታሪክ በተመለከተ ደግሞ ምንም አይነት ማስረጃ ማግኘት አትችልም። በቃ ይሄው ነው። ራሄል እኮ ሞኝ አይደለችም። የሙናንና የራሄልን አይኖች ብታይ፣ በዛ ላይ ደግሞ አሁን ቤርሳ ብትሰማ ቤርሳ በፍጹም ከሙና ጋር መገናኘት የለባትም። አምሳል አሁኑኑ ቤት ስልክ ደውይ። እሺ። ለሎሚ ደውይ። እሺ። ሎሚ በቀጥታ ቤርሳን ከቤት ይዛት እንድትወጣ አድርጊ። እሺ፣ ደውላለሁ። አታነሳውም። ወይኔ ይሄ ማታ የሚቀርበው እራት የእኛ መጨረሻ እንዳያፈጥነው ፈርቻለሁ። ይጠራል። አታነሳም። ስሞኒ ምነው ዛሬ ዝም አልክ? ስለ ሰዎች ወሬ እያሰብክ ነው? አይደለም የኔ ቆንጆ፣ ስለ እነሱ ጨርሶ እያሰብኩ አይደለም። አንቺ ካለሽ የውጭው ዓለም ድምፅ አይኖረው። እያሰብኩ የነበረው ስለ አንቺ ነው። እኔን ለማስደሰት ምን ያህል ዋጋ እየከፈልሽ እንደሆነ። ስሞንዬ፣ እኔ ምንም ዋጋ እየከፈልኩኝ አይደለም። የምናደርገውና የማደርጋቸው ነገሮች ሁሉ ከልቤ ነው። ከአንተ እምነትና ፍቅር ብቻ ነው የምፈልገው። ታውቂያለሽ ቅድስት፣ ህይወቴ ሙሉ የሆነው አንቺ እዚህ ቤት ከመጣሽበት ቀን ጀምሮ ነው። በተለይ ደግሞ ተአምር የሚመስል ነገር በህይወታችን ውስጥ ይዘሽ ስትመጪ ለአንቺ ያለኝ ፍቅርና አክብሮት እንዴት እንደጨመረ። አንቺ ሁሌም የኔ ሰላም ነሽ። ይህንን ነገር መስማት ራሱ ለልቤ ምን ያህል ጥንካሬ እንደሚሰጠኝ አታውቅም። ዓለም ሁሉ ስለ እኔ የሚያወራብኝ ነው የሚመስለኝ። እቅፍ ውስጥ ገብቼ የልብህን ትርታ ስሰማ ማንም እንደማያሸንፈኝና ጋሻ እንዳለኝ ይሰማኛል። ማንም መጥቶኛል ሊነጣጥለን አይችልም። እኔ ካንቺ ጋር በየደቂቃው በየሰከንዱ ካንቺ ጋር። አንቺ የኔ ሰላም ነሽ ስሞንዬ። እኔም ያንተ ብቻ ነኝ። ማንም ሰው መጥቶ ሊለያየን አይችልም።
አምሳል ደግሞ ስንት ነው የደወለችው? እራቱ እንዴት እየሄደልሽ ነው ሎሚ? ሙናዚ ስለምታደር ቆንጆ እራት መዘጋጀት አለበት። እባክሽ ስሚ፣ ቅድም ሳሎን ውስጥ እልል ያልኩት እውነተኛ መስሎሽ ነው? ውሸቴን እኮ ነው። እቺ ሙና የሚሏትን ሴት ለምን እንደጠራችኋት ግን ታውቂያለሽ? እሷ እኮ አደገኛ ናት። ለዚህ ቤት ደግሞ አደጋ ነች። አደጋ ናት? በምን መመዘኛ ሎሚ? ይኸውልሽ ተፈራ እህት የለኝም ያለበት ምክንያት አለው። እሷ እዚህ ቤት ውስጥ ካለች የድሮውን ነገር ካቆሰቆሰችው ተፈራ ይሄን ቤት ነው የሚያነደው። እባክሽ ራሂል፣ እባክሽ ልለምንሽ፣ እቺ ሴት አደገኛ ናት። ከዚህ ቤት ብትወጣ ይሻላል። ሎሚ፣ እኔ አደገኛ ሰው ጥሩ ሰው የሚለውን የምለይበት የራሴ መንገድ አለኝ። አሁን እውነቱ እየወጣ ነው። የቤርሳም ሆነ የብርቱካን ጉዳይ። ስለዚህ አንዳንችን የምጠይቅሽ ነገር አለ። ምን አይነት ጥያቄ ነው? አንቺ ከኛ ጋር ነሽ ወይስ ከነሱ ጋር? ከእውነት ጎን ትቆሚያለሽ ወይስ ከተፈራ ውሸት ጋር? አሁኑኑ ምርጫሽን ወቂ። ከዚህ በኋላ በሁለት ቢላ መብላት አይሰራም። ሳሎን ውስጥ ከሙና ጋር ምን እያወሩ እንደሆነ አናውቅም። ያቺ መርዝ ሙና ብርቱካን ምጧ የመጣ ቀን እስከ መጨረሻው ጊዜ ሆስፒታል ነበረች። ብታውቅስ ምን ታመጣለች? እኔና አንቺ ካላወራ ነው ያንን እውነት ማን ነው የሚያወጣው? አታውቅለው። ያንን ያደረኩት እኮ ላንተ ስል ነው። ብርቱካን ወልዳ እንደጨረሰች እኔ እኮ ያንን ሁሉ የደበኩት ላንተ ስል ነው። እሷ በዛ ህመም መካከል ነፍሷ እንደወጣ ያደረኩት ሁሉንም ነገር ያደረኩት ላንተ ስል ነው። ደሟ በእጄ ላይ ያለው ላንተ ስል ነው። ተፈራ፣ አፍሽን ዝጊ። አምሳል፣ አፍሽን ዝጊ። ይሄ ወሬ እዚህ መኪና ውስጥ ነው የሚቀረው። ያኔ እኔ በንዴትና በጥርጣሬ ብጮህም ያንን እንድታደርጊ እኔ አላዘዝኩሽም። አንቺ ራስሽ የራስሽን ቦታ ለማግኘት ስትይ ነው ያንን ያደረግሽው። ካገባኝ እንኳን 1 አመት ነው ያለፈን። ብርቱካን ከሞተች ደግሞ ገና በቤርሳ እድሜ ነው። ፊት ስላልሰጠሁሽ ያለፈውን ስህተቴን እያነሳሽ አታውሪ። አሁን እኔና አንቺ እየተፋታን ባልና ሚስት ነን። አረገዝኩ ብለሽ ገባሽ። ከዛ በ2 ወሩ ወረደ አልሽ። ድጋሚ ፈታዎች ስልሽ ከእንደገና አረገዝኩኝ አልሽ። ይህን ሁሉ ጊዜ እኮ ያላገባሁሽ ስላልወለድሽ ነው። አለቀ። ሻው ምን እናርግ? ብርቱካን ስትሞት በደም መፍሰስ እንደሞተች ነው የሚታወቀው። ይሄን ነገር ልጆቿ ቢያውቁስ?
ሊያውቁ አይችልም። ሙናስ እሺ፣ ምንም የምታውቀው ነገር የለም። ቤት ስንገባ መጀመሪያ የሙናን ታማኝነት እናፈርሳለን። ሎሚ ብቻ ቤርሳን ይዛት ትውጣ። ከዛ ስለ ሙና መጥፎ ነገር ልንገራት።